አባቶች አስመሳዮች ናቸው። ገብቷችኋል? አባት አስመሳይ ነው። እውነት አባት አስመሳይ ነው። ከፍቶት መከፋቱን ለልጁ እንዲያይበት አይፈልግም። ከፍቶት የሆነ ችግር ገጥሞት ልጄ ቸግሮኛል አይልም አባት። እንዲህ አይነት ነገር ጎሎኛል፣ ቸግሮኛል፣ አግዘኝ፣ እርዳኝ፣ ከፍቶኛል፣ ከከሌ ጋር ተጣልቼ አቦቴ ላይ ይደወሳል፣ ሸፎዬ ላይ ይትፈሰሳል። አቦት የምባር ለቦት ቤዛምከ አቦት ሎሊ ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት። እናት ሳለች አጊጥ አባት ሳለ ሩት የሚለው ሀገሬው ማደጊያ ወስፈንጥር መሆንህ ቢገባው አባቴ ያረከውን አርገህ ከቶ ማታወራ ደከመኝ ማታውቅ ሌት ተቀን ስትሰራ። እናንተም ትእዛዝ ካላችሁ ነላ ከዚህ በፊት ለተለያዩ ሰዎች እንደዚህ ገጠም የተለያዩ ነገሮችን እየሰራህ ነበር። ዛሬ ደግሞ በዚህ እንድታረግልን እንፈልጋለን። ለዚህ ሰው ጻፍልን፣ በዚህ አድርግልን። ቀጣይ ቪዲዮ ላይ እዛ ኮሜንት ላይ ብዙ ላይክ ያገኘውን ኮሜንት ያዘዘኝን ነገር ወይም ሰላም ውድና የተከበራችሁ የኔ ተወዳጅ ቤተሰቦች የነላ ቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን፣ ሁሉ ኸይር። እኔ ያለው አልሐምዱሊላህ ደህና ነኝ። ያው ሰሞኑ በቃ በተለያዩ ምክንያቶች ጠፍቻለሁኝ። ቪዲዮ ላይ ምናምን እየመጣሁኝ አይደለም። ደግሞ ያው ሰሞኑ የሆነ ሊያወዛግብ የሚችል አይነት የሆነ ቪዲዮ ምናምን እየሰራን ነበር ምናምን እና በሆነ መንገድ እስቲ ነገሮችን ለማስተካከል ምናምን ነገር ሞክሬያለሁ። ሰሞኑ ቪዲዮ ላይ እያያችሁት የነበረው ነገር ማለት ነው። እና ቤተሰቦቼ እንዴት ናችሁልኝ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ። አቃሉኛው ጠፍቻለሁ። ጠፍተሃል ነላ ምን ሆነ ነው? ለምንድን ነው በቃ ቪዲዮ ማትሰራው? አንተ ልጅ ሰንፈሃል፣ ሰነፍ ምናምን ያላችሁኝ ቤተሰቦችም አላችሁ። አዎ እውነት ነው፣ ሰነፍ ያለው ጠፍቻለሁ። ቪዲዮ እየሰራሁኝ አይደለም። ሀቅ ነው፣ ስንፍናዬን አምኛለሁ ማለት ነው። እና እምትወዱኝ እምታከብሩ እኔም እምወዳችሁ እማከብራችሁ ቤተሰቦቼ አለሁኝ። ደህና ነኝ። ያው አንዳንዴ ያው ብቻ ሰበብ መደርደር ቆንጆ አይደለም አለሁኝ። እና እንዴት ናችሁልኝ? እናንተ ጋር ቆይታ፣ ስራ ምናምን ሁሉ ነገር አሪፍ ነው፣ ሸግዬ ነው። እንግዲህ ዛሬ ይኸው እንደዚህ ቤት ውስጥ ብቻዬን ሆኜ የሆነ ፕሮግራም ነበረ እና የሆነ ያው ኒካ ቸግ ምናምን ነገር የዛ አይነት ፕሮግራም ነበረ። የጓደኛችን እህት ያገባች እዛ ነበርኩኝ እና ከዛ ምናምን ስመለስ እስቲ ቤተሰቦቼ የሆነ ነገር ላውራቸው እስቲ ምናምን ያሰብኩኝ እና ብዙ ጊዜ ከጓደኞቼ የሚሆን ከአንዳንድ ሰዎች ጋር ምናምን ስገናኝ የሆኑ ሀሳቦች ይነሳሉ አይደለ? ከጓደኞች ጋር ከምን ጋር ስንገናኝ እርስ በርሳችሁ የሆኑ የምታወሯቸው ወሬዎች አሉ። ታዲያ እኔ ብዙ ጊዜ ከጓደኞቼ ጋር ከአንዳንድ ሰዎች ጋር ምናምን ነገር ስለ አባት ወር የሆነ ከአባት ጋር በተያያዘ ነገሮች እናወራለን። በጣም ብዙ ጊዜ እኔ የምታዘበው ነገር ወንዶች ከአባቶቻችን እንርቃለን። የእውነት እንደውም ሴቶች ከአባት ጋር ከወንድ ልጅ የተሻለ ቅርበት ወይም ግንኙነት ሳይኖራቸው አይቀርም። ምክንያቱም የሆነ አላቅም በኔቸር የሚሆን ምናምን ነገር ይሄ በተፈጥሮ የሚሆን ሴቶች ከአባት ጋር ያላቸው ግንኙነት ከኛ ከወንዶች ይልቅ የተሻለ ነው ያስባሉ በተወሰነ መልኩ። ግን እንዴት ነው አባቶቻችንን ትሪት የምናደርገው? እንዴት ነው ከአባቶቻችን ጋር ያለን ቀረቤታ? እመራችሁ ያን ነገር ዛሬ እንደ ሐሳብ ይሄን ነገር ለምን አመጣሁት መሰላችሁ? የሆኑ ቦታዎች ላይ ቼክ ሳወራ ከጓደኞቼ ከአንዳንድ ሰዎች ጋር ሳወራ የሆነ ቅር ይሆናል አይደለ? ሁሌ በሆኑ ነገሮች ደስ ላይለን ይችላል ምናምን ነገር ግን ምንጊዜም ይሁን ለአባቶቻችን ምናምን ያለን ሪስፔክት የተከበረ በቃ ለአባቶቻችን ያለን ቦታ ትልቅ ሊሆን ይገባል ብዬ አስባለሁ። ምንጊዜም ያ ማለት ምንድነው? አንዳንዴ
አንተ ስላላየህ ነው። አንተ የሆነ ነገር አንተ ስላልደረሰብህ ነው። አንተ ጥሩ አባት ስላለህ ነው። አንተ የሆነ ነገር በቃ ምናምን በዛ ልክ እይታ አይደለም እምላችሁ። መጥፎ የሚባል አባት የሆነ አንዳንዴ በህይወት ላይ የዛን አይነት ነገሮች አሁን በህይወታችን ላይ እንደዛ መጥፎ መሆን ፈልጎ ሳይሆን ግን በሆነ ህይወት አዙሪት ውስጥ እኛን ማያስደስት ነገር ውስጥ የገባ ወይም ደግሞ እያደረገ ምናምን ነገር ያለ አባት እኮ ሊኖር ይችላል። ግን ደግሞ ምንጊዜም ለአባቶቻችን ሪስፔክት ክብር ሊኖረን ይገባል ብዬ አስባለሁ። እስኪ ለእናንተ ልጠይቃችሁ፣ ለእናንተ ለውድ ቤተሰቦቼ ከአባታችሁ ጋር ያላችሁ ቀረቤታ እንዴት ነው? ብዙ ጊዜ ስለ እናት እናወራለን። የእውነት ብዙ ጊዜ ስለ እናት እናወራለን። እናትን ያ ማለት አናውራ ማለቴ ወይም ደግሞ ያኛውን ማሳን ወይ ሌላ ነገር ፈልጌ ምናምን አይደለም። እንወራለን። በጣም ብዙ ጊዜ እንወራለን። የሁላችንም እናት ትለይብናለች። በቃ እናትንም ትልቅ ቦታ ነው ያለን ለእናቶቻችን በግልጽ ማለት ነው። ከዛ ግን የሆነ የተለያዩ ሰዎች አሁን የሆነ ስለ ሰክሰስም ስናወራ ስለ ስኬትም ስናወራ የዛን አይነት ነገሮች ስናወራ እናቴ እንዲሆና አባቴ እንደዚህ ሆና እንዲያርጋልኝ እንዲሆናልኝ ማለት እኮ ይጠበቅብናል። ያንን ነገር እንትን እያልኩኝ አይደለም። ግን አባት በእኛ ህይወት ያለው ቦታ ምን ያህል ነው? አባት በእኛ ህይወት እኛ እንደዚህ ላለንበት እንደዚህ ለቆምንበት ያለው ቦታ ምን ያህል እንደሆነ ምን ያህሎቻችን እንረዳለን? ምን ያህል እንደሆነ አሁን ብዙ ጊዜ የሆነ እመላችሁ ከፍቶን ሊሆን ይችላል። ሁሉም ህይወት አይሳካለትም። ምንድነው የሚባል ነገር አለ። ምንም ልጁ የሆነ ይሄ ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት የሚባል ግጥም አለች። አሁን የሆነ ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት። አባት ክብር ነው። አባት ኩራት ነው። አባት መከታ ነው። ያንን ነገር ልንረዳው የምንችለው በጣም ብዙ ጊዜ ልንረዳው የምንችለው ብዬ የማስበው ስናጣው አጠገባችን ሳይኖር ሲቀር ገብታችኋል? አጠገባችን ሳይኖር ሲቀር እና ስናጣው ያን ነገር የምንረዳው ይመስለኛል። ግን ደግሞ ያ ነገር ከመሆኑ በፊት አውቀን ነቅተን መንከባከብ። አንዳንዴ ምንም ነገር ማድረግ ላንችል እንችላለን። መስጠት የሆነ ነገር ማድረግ ላንችል እንችላለን። ግን ደስ የሚል ሰላምታ አባቶች አስመሳዮች ናቸው። ገብቷችኋል? አባት አስመሳይ ነው። እውነት አባት አስመሳይ ነው። ከፍቶት መከፋቱን ለልጁ እንዲያይበት አይፈልግም። ከፍቶት የሆነ ችግር ገጥሞት ልጄ ቸግሮኛል አይልም አባት። እንዲህ አይነት ነገር ጎሎኛል፣ ቸግሮኛል፣ አግዘኝ፣ እርዳኝ፣ ከፍቶኛል፣ ከከሌ ጋር ተጣልቼ እከሌ አስቀይሞኝ እከሌ እንደዚህ አድርጎኝ አይልም አባት። ደስተኛ ነው። ሁሌም ጠንካራ ነው። ኩራተኛ ነው። አለ አይደለ? ወንድ ልጅ አባትነት ምን ይሆን አላውቅም። ሁሌም ምንድነው ራሱን በራሱ መወጣት ይፈልጋል። ያ ነገር ራሱ በራሱ መወጣት ይፈልጋል። አባት ቆንጆ ልብስ መልበስ አያምሮ? አባት ቆንጆ ልብስ ዘንጦ መታየት አይፈልግም? አባት ከጓደኞቹ ጋር የሆነ ቦታ ላይ ቆንጆ ምግብ ውድ የሆነ ሬስቶራንት ገብቶ መብላት አይፈልግም? ማድረግስ አይችልም? በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች ማለት ነው። እንዲህ ልንላቸውም አንችልም። ግን ለኛ ብሎ ምንም ያደርግልን እነዛን ስሜቶቹን እነዛን ፍላጎቶቹን የሚይዝልን ማለት ነው። ለኛ ብሎ ለልጆቹ፣ ለቤቱ፣ ለሚስቱ ብሎ ይዛል እና
ከጓደኞቹ እውነት ሲኖር አሁን ምን አለ መሰላችሁ ምን ጊዜም አቅም ላይ ሲኮንና አቅም ላይ ሳይሆን የተለያየ ነገር ነው አይደለ ምን ጊዜም አባት ለልጁ ኩራት መሆን ነው ይፈልጋል አይደለ ምን ጊዜም አባት ለልጁ ኩራት መሆን ይፈልጋል አባት ልጁ አንድም ቀን አንገቱ እንዲደፋበት አይፈልግም አባት ልጁ ሁሉ ጊዜም ከማንም በላይ ቀና ብሎ ደረቱን ነፍቶ ንጹህ ሆኖለት እሱ ቆሽሾ ቢነጽ በቃ ልጁ ቢያምርለት ይፈልጋል እኛስ ምን ያህል ነው አሁን ያ ነገር እኛስ ምን ያህል ነው ለዛ ነገር ምንም ላናደርግ እንችላለን እኮ አንዳንዴ ማድረግ መስጠት ምናምን አይደለም እኛ ለዛ ነገር የምንመልሰው ምላሽ ምን ያህል ነው እኛ በምን ያህል ልክ ነው የምንመልሰው እናከብራለን ወይ ያንን ነገር ለእናንተ መጠየቅ እፈልጋለሁ እና እምወዳችሁ የኔ ምርጥ ቤተሰቦች እማከብራችሁ እስኪ ዛሬ ለአባታችሁ ያላችሁን ነገር ከታች ጻፉልኝ ኮሜንት አድርጉልኝ ሼር አድርጉልና ሌሎችም እንዲደርስ ሌሎችም ጋር እስቲ እንዲወያዩበት ሐሳባቸውን እንዲሰጡበት እናድርግ ከዛ ባሻገር አንድ ይሁን የስልጥኛ ዘፈን አለ ማለት ነው ምን አይነት ሐሳብ መሰላችሁ ያለው አባት የሌለው ይጎዳል ወይም ደግሞ ምን የሚል እንትን አለው አባት ለፋሚሊው ለቤቱ ምንድነው ማቶት የጀበና ማስቀመጫው ማቶት ነው የሚባለው ልክ እንደዛ አይነት ነገር ይፈሳል አቦቴ ላይ ይደወሳል ሸፎዬ ላይ ይትፈሳል አቦት የምባር ለቦዝ ቤዛምከ አቦት ሎሊው እንተረቴንከ አቦት የምባር ሎሊ ካኘ ጀዛ ክለት ከባር አቦት ማኒዬ አግሬ ሀርቦናና ይለይተቶኔ አቦት የምባር ሉሊ ካኘ ጀዛ ክለት ከባር እምወዳችሁ ቤተሰቦቼ እማከብራችሁ ውዶቹ የነላት ቤተሰቦች ከዚህ በፊት እኔ በራሴ ለአባቴ የጻፍኩት ግጥም አለ ከዚህ በፊት በሾርት አድርጌ ምናምን ለቄው ነበር መጨረሻ ላይ እስኪ እሱን እንልቀቅላችሁ እሱን ላስገባና አዳምጡት እስቲ ቴንኪዩም ለማለት ነው የሞከርኩበት በዛው እኔ ለራሴ ለአባቴ ማለት ነው ከዛ ባሻገር ግን እናንተ የናንተን ስሜት ንገሩት አባቴ እወድሃለሁ በሉት አንዳንዴ እንደዛ ማለት ለወንድ ልጅ ከብዳል ሴቶች ግን ለእናንተ ቀላል ነው እውነት ለምን ከአባታችሁ ጋር ያላችሁ ነገር በጣም ቆንጆ ስለሆነ ከአባታችሁ ጋር ያላችሁ ቅርበት በጣም ቆንጆ ስለሆነ ያንን ነገር ማለት ወይም ደግሞ ማድረግ ለእናንተ በጣም ከባድ የሚባል ነገር አይደለም አድርጉት ዛሬ ላይ እጃችን ላይ ያለ ነገር ነው ምንም ነገር ከእጃችን ከመውጣቱ በፊት ብንንከባከብ መልካም ነው መጨረሻ ላይ እንግጥም አስከትልላችኋለሁ ሌላ በተጨማሪ ያው ለአባት የጻፍኩት ቀጣይ ኔክስት ለእናት ምናምን ሊሆን ይችላል ብቻ በሌላ በቆንጆ ቪዲዮ በሆነ ነገር እመጣለሁኝ እናንተም ትእዛዝ ካላችሁ ነላ ከዚህ በፊት ለተለያዩ ሰዎች እንደዚህ ገጠም የተለያዩ ነገሮችን እየሰራህ ነበር ዛሬ ደግሞ በዚህ እንድታረግልን እንፈልጋለን ለዚህ ሰው ጻፍልን በዚህ አድርግልን በቃ ለዚህ ለእንትና ጻፍልን ለከሌ ጻፍልን ወይም ደግሞ ስለእንትን ሰራልን ብላችሁ ኮሜንት ማድረግ ትችላላችሁ እዚህ ላይ ስለ አባት የጻፋችሁት ላይ ስለ አባት ከታች ኮሜንት የተጻፈው ላይ ብዙ ላይክ ያገኘውን እኔ ያንን ሐሳብ አድርጋለሁ ቀጣይ ቪዲዮ ላይ የምር ቀጣይ ቪዲዮ ላይ እዛ ኮሜንት ላይ ብዙ ላይክ ያገኘውን ኮሜንት ያዘዘኝን ነገር ወይም ደግሞ እንዳደርግ ግጥምም ሊሆን ይችላል ሌላም ነገር ሊሆን ይችላል እንድሰራለት የፈለገ አካል ያንን ነገር እሰራለታለሁ ማለት ነው ከዛ ባሻገር እንግዲህ ይሄንን ተጋበዙልኝ በያላችሁበት ይመቻችሁ ሐሳባችሁን ስሜታችሁን ከታች ማስፈሩን አትርሱ እንግዲህ ወዳችኋለሁ አከብራችኋለሁ በያላችሁበት ሰላም ሁኑልኝ አባቴ
የኔ ጀግና ላመስግንህ ባንደበቴ ዛሬ ቃል ላውጣና አባቴ እናት ሳለች አጊጥ አባት ሳለ ሩት እሚለው ሀገሬው ማደጊያ ወስፈንጥር መሆንህ ቢገባው አባቴ ያረከውን አርገህ ከቶ ማታወራ ደከመኝ ማታውቅ ሌት ተቀን ስትሰራ ለኔ ስትል ለኔ ለእህት ለወንድሜ ሕይወትን ጨረስካት ሳትኖር ያንድ ቀን ዕድሜ አባቴ ታሳዝነኛለህ አይቼ አላውቅም ከዓይኖችህ እምባ ሐዘንህ ጭንቀትህ ወደ ውስጥ ነው ሰርጎ የሚገባ ታዲያ ላወድስህ ብዬ ጋሻ መከታዬን ጥላ ከለላዬን ከፊደላት ማሳ ፊደላት ቃረምኩኝ ገጥሜ ላወድስ ስንኝን ቋጠርኩኝ ግን ከበደኝ አልቻልኩም አባቴ ላወድስህ ብዬ ቃላት በማጣቴ አፉ በለኝ ይቅር በለኝ ብቻ ኑርልኝ ረጅም ዕድሜ ለማየት ያብቃ ያንተም ፍሬ አባቴ የኔ ጀግና